አሰላሙ አለይኩም ወረህመቱላሂ ወበረካቱ። ዶችዬ ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ ረብል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን፣ ሀገራችንን መለስ ሰላም ያድርግልን። እና እንዴት ናችሁልኝ ሀባይብ? ሰላም ናችሁ ወይ? አበረታቱኝ በመልካምነት እህት ወንድሞቼ፣ ላይክ ሼር ሰብስክራይብ እያደረጋችሁ በርች ምላላችሁኝ እህት ወንድሞቼ ጀዛኩሙላሁ ኸይረን ብያለሁኝ። እና እስኪ አበረታቱኝ። እንዲሁ ቻናሌ እኮን ዘጭ ብሎ ቀረ ነው። ሰበር ዜና ልበል እንዴ? የፈለጠው ቆረጠው። እና እንዴት ናችሁልኝ? ሰላም ናችሁ ወይ? የእስልምና እምነት ተከታዮች እንኳን ለአረፋ ጾም በሰላም አደረሳችሁ፣ በሰላም አደረሰን። ጾምም ከተጠቀሙት አላህ ያድርገን ኢንሻአላህ። የከርሞ ሰው የሚበለን ሁላችንንም ሽክፍ ዲግፍ አድርጎ ሀገራችንን ሰላም አድርጎልን ኢንሻአላህ። እና እንዴት ናችሁልኝ? ሰላም ናችሁ ወይ? ዛሬ የመጣሁት አይዲያ ኑሮኝ ሳይሆን ናፍቃችሁ ነው። የምር ቅር ትላላችሁ እና ለዛ ነው እላችኋለሁኝ። እና እንዴት ናችሁልኝ? ሰላም ናችሁ ወይ? ያው ባረብ ስትሆኑ ደግሞ የስራ አይዲያ ከባድ ነው፣ ቢኖርም ለመስራት አይመችም ማለት ነው። እና አበረታቱኝ እስኪ እንዲሁ 1000 ሰብስክራይብ 4000 ሰዓት ሞልቶ ዩቲዩብ መቀበልና ለመቀበሉን እርግጡን ላየው ሁኔታውን ማለት ነው። እኔ አሁን ከፍቼም ብሰራም እርግጠኛ አይደለሁም። ምክንያቱም በራሴ ሰርች አድርጌ በራሴ ስለከፈትኩት ይቀበለኝ ይሆን አይቀበለኝ ይሆን እያልኩኝ ሁለት ልባ ነኝ። ምክንያቱም እኔ ስለማላውቅ በራሴ ሰርች አድርጌ ስለከፈትኩት ማለት ነው። ያልተስተካከለ እኮ ሊኖረው ይችላል። ግን 1000 ሰዓት ይሄው አፎን 1000 ሰብስክራይብ 4000 ሰዓት ሞልቶ የዛን ጊዜ አልተቀበለኝም። ከዛ ወዲያ ዩቲዩብን አጥፍቼ ሽቁሌን መሸቀል ብቻና ብቻ ነው። ሁለተኛም ዩቲዩብ ሰራለሁ አልልም። ምክንያቱም በዚህ በጣም ስለደከምኩኝ ዲያግም ደግሞ ለመድከም አልፈልግም ማለት ነው። እና በረታቱኝ። ያን ሀዛ ደርሶ ቁርጤን እንዲያውቁ አሁን እርግጠኛ አይደለሁም 100% ማለት ነው። ምክንያቱም በራሴ ስለከፈትኩት እላችኋለሁ ውዶችዬ። ሰው ሁሉም በራሱ ነው የሚከፍተው፣ ግን የተማረና ደግሞ ያልተማረ አንድ ስላል አይደለ። ለዛ ነው ይሄን ያልኩበት ምክንያት እላችኋለሁ ውዶችዬ። እና እንዴት ናችሁልኝ? ሰላም ናችሁ? በተረፈ በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን። አሁንም ሀገራችንን መረ ሰላም ያድርግልን። የሰው ላይ ሀገር ሰላም ከሆነ እኛም በያለንበት ሰላም ከሆነ ሁሉም ነገር በህዴት ይሆናል ማለት ነው። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ።